ይጎሳቆሉ ነበር እና ምን ያደርጉ ነበር? ልክ እንስሳቶቻቸውን ይዘው ወደ እግዚአብሔር ቤተ መቅደስ ተቀበሉን ብለው ሲያመጡ እንዴት እንደዚህ አይነት እንስሳት ይዘህ ትመጣለህ? እንዴት የከሳ ነገር ታመጣለህ? እንዴት የጠቆረ ነገር ታመጣለህ? እንዴት ለእግዚአብሔር እንዲህ አይነቱን መስዋዕት ታቀርብለታለህ? በፍጹም ይሄማ አይገባም። ታዲያ መፍትሄው ምንድነው ሲሏቸው አንተ ያመጣውን 2 በሬ በእኛ 1 በሬ ለውጥ ይሉት። ሁለቱን ተቀብለው አንዱን ይሰጡታል። እኒህ ሰዎች ታዲያ እየለወጡ ነው ማለት ነው። እዛ ቦታ ላይ የዘረጉት ምንም አይነት ነገር ለራሳቸው ጥቅም ማግኛ ነው እንጂ እግዚአብሔርን የሰበሰቡት ወይም ደግሞ አምላካቸውን ለማምለክ የመጡትን ሕዝብ ምንም የሚጠቅም አልነበር። ግን ጌታችን ምን አደረገ? በሬውን፣ በጉን፣ ርግቡን፣ ሻጮችና ለዋጮችን ከተመለከተ በኋላ ይህን ከዚህ ውሰዱ፣ ቤቴ የጸሎት ቤት ነው እንጂ የነጋዴዎች ቦታ አይደለም አታድርጉታልና ጅራፍ አንስቶ ማባረር ጀመረ። ማባረር በጀመረበት ጊዜ ያባረረው ሰዎቹን አይደለም እንስሳቱን ያባረረው። እውነት ግን ጥፋተኞቹ እንስሳቶቹ ናቸው ሰዎቹ ናቸው? ሰዎቹ ናቸው። ግን እንስሳቱን ያባረረው ለምን? ሐሳቡን እንድንረዳው ወደ ኦሪት ዘፍጥረት ምዕራፍ 3 ልውሰዳችሁ። ታስታውሱ ከሆነ ኦሪት ዘፍጥረት ምዕራፍ 3 የሰው ልጅ ውድቀት ከገነት እግዚአብሔር ፈርዶበት የተባረረበትን ታሪክ የምታገኙበት ነው። እና አምላካችን ልዑል እግዚአብሔርን አዳምና ሔዋን አትብሉ የተባሉትን በልተው ከበደሉ በኋላ አምላካችን ልዑል እግዚአብሔርን በገነት መካከል ኮቴውን እያሰማ መጣ። አሁን ጅራፍ እያጮኸ ነው። ድሮ ግን ኮቴ እያሰማ ነበር የመጣው። እንዳይፈሩ እንዳይደነግጡ ተመልክቱ። ገባ፣ አገኛቸው። የት ናቸው አላቸው። ኀፍረታችንን ሸፍነን ኃጢአት ሰርተናልና ተሸሽገን በዚህ አለን አሉት። አወጣቸው። ኃጢአት የሰራ ሁሉ ደሞዙን ሊቀበል ግድ ነውና ስላሰሩት ኃጢአት በደላቸውን ፍርድ ሊቀበሉ ቆሙ። ፍርዱን የጀመረው እግዚአብሔር ከባቡ። አይገርማችሁም? ልብ ብላችሁታል? እባቧ ዕፀ በለስ በልታለች እንዴ? በልታለች እንዴ? አልበላችሁም። ብሉ ብላ ምክር ለማን የሰጠችው? ግን መርገሙ የተጀመረው ከማን ነው? ከባቢቱ ነው። ለምን መሰላችሁ? እባብ ስትረገም የሰሙ አዳምና ሔዋን እኛም ላይ ይህ ቁጣና ፍርድ ይደርስብናል ብለው ልባቸውን ከፍተው ለንስሐ እንዲያዘጋጁ። እውነትም ደግሞ እባቧ ከተረገመች በኋላ እነሱም ተረግመው እንደወጡ ማልቀስ ማንባት ነው የጀመሩት። እግዚአብሔርም ለዛ ነው አልቀሰው አንብተው አልተዋቸውም። ፍጥረታቶቹ ናቸውና ከልጅ ልጃችሁ ተወልጄ አድናችኋለሁ አለ። አሁን ተመልሳችሁ ያጠፉት ሰዎቹ ናቸው፣ የተባረሩት እንስሳቶቹ። ለምን? የእንስሳቶቹን መባረር አይተው ሰዎቹን መመለስ እንዲችሉ። አሁን እውነትን እንነጋገር ከተባለ እዚህ ቅጥረ ቤተ ክርስቲያን ውስጥ ያለን ሁላችን የመቀመጥ መብቱና የመቀመጥ ስልጣኑ ኖሮን የተገኘን ይመስላችኋል? እግዚአብሔር ሊያስገባን ስለመረጠ ይህ ምንም ትርጉም የለው። ጅራፍ አንስቶኛን ያላባረረን የማንባረር ሰዎች ሆነን አይደለም። ሁላችን ያልተባረርነው ከእሱ ቸርነትና ምሕረት የተነሳ ነው። እንደ እንስሳቱ ጅራፍ አንስቶ እያጮኸ ማባረር እግዚአብሔር ይችልበታል። ዝም ያለው ታጋሽ ስለሆነ ነው። እግዚአብሔር ደግሞ ዝም እንዳለ አንድ ቀን ደግሞ ትዕግስቱን በቁጣው ደግሞ ይገልጠዋል። ምንም አትጠራጠሩ በዚህ ክርስቲያኖች። አንዳንድ ሰው ግን ይህንን ሲነገረው ደግሞ ምን ይላል? ድሮም ብዬ ነበር ይላል። እየሰማችሁ ነው? አሁን ከኛ መካከል እንደውችን ቤተክርስቲያን ችግሩን ሁሉ ሲሰማ አንዳንድ ሰው እንደው ምን አለ እግዚአብሔር ጅራፉን አንስቶ ሙልጭ አርጎ ባጸደው ብላችሁ አታውቁ? ግን ልብ ብላችሁታል? እናንተም እኮ እዚህ ቤተክርስቲያን ውስጥ ናችሁ። ይጸዳ ስትሉ መጸዳትም እኮ አለ። ይባረሩ ስትሉ መባረርም እኮ አለ። ይውጡ ስትሉ መውጣትም እኮ ጭምራል። አያችሁ፣ ኃጢአተኛነታችን አይታየንም ማለት ነው እዚህ ውስጥ እንገኝ። እውነት ግን ቤተክርስቲያን ውስጥ የተገኘነው ጤነኞች ሆነን ጻድቃን ሆነን አይደለም፣ በሽተኞች ሆነን ኃጢአተኞች ሆነን ለመንጻት ነው። ይህን አንዘንግ። ለዛ ነው እነሱን እንስሳቶቹን አባሮ ሰዎቹን ግን ምንም አላደረገም። ሰዎቹ ብራቸውን፣ ሀብታቸውን፣ ሌሎች ነገሮቻቸው ሲባረሩ ደንግጠው ቢያንስ እንኳን ልባቸው ለንስሐ እንዲከፈቱ። የስንት ሰው ከቤተ ክርስቲያን መውጣት ለእኛ እኮ እንደ ዜና ነው እንጂ እኔም እኮ ነገ ፍጻሜ ምን እንደሆነ በምን አውቃለሁ ብለን መመለሻ መች ሆነ? እነገሌ ወጡ እነገሌ ገቡ ሲባሉ እኮ የእኛ ሰው እልል ከማለት ባለፈ እኔ ወጣ ይሆን እንዴ ብሎ እኮ አያፈራም ራሱ።
እግዚአብሔር እውነት ቤቱን አትመጥንም ብሎ ዞር በል ይለኝ ይሆን እንዴ ብለን እንኳን እንጠራጠርም። ራሱ እንደው ይህንን የምላችሁ ምን ያክል ራሳችንን መመልከት እንዳለብን ተገብቶን የተቀመጥን ሰዎች እንዳልሆነን እንድናውቀው። ቸር ስለሆነ ብቻ ነው ይህን ያደረገን። መሐሪ ስለሆነ ብቻ ነው ይህንን እየፈጸመልን ያለ። ጅራፉን አነሳ፣ አባረራቸው፣ ሁሉንም አስወጣቸው። ለዛ ነው ይህ ታሪክ የመጀመሪያው ስሙ ራሱ አንጽሖተ ቤተ መቅደስ ነው የሚባለው። እስኪ አንጽሖተ ቤተ መቅደስ በሉ። ቤተ መቅደሱን ያነጻበት ማለት ነው። ቤተ መቅደሱ ምን አይነት ስለመሆን ይጠበቅበት ነበረ እንዲህ ያነጻበት ምክንያት ብትሉ፣ አንደኛ ቤተ መቅደሱ ምን አይነት ቤት እንደሆነ ራሱ ይናገራል። እስኪ ቤቴ በሉ የጸሎት ቤት ነው። ስለዚህ የተሰበሰብንባት ቤተ መቅደስ የመጀመሪያዋ ሰው ሲገኝ ማድረግ የሚጠበቅበት ምንድን ነው? ጸሎት ነው። ቤቱ የጸሎት ቤት ነው። የወሬ አይደለም፣ የሟርት አይደለም፣ የክፉ ንግግር አይደለም፣ የመሰዳደቢያን ቦታ አይደለም። ቤቱ የምን ቤት ነው? የጸሎት ቤት ነው። ሌላ ቦታም ልውሰዳችሁ። የሉቃስ ወንጌል ምዕራፍ 2 ላይ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ እጅ ጠፍቶ 3 ቀን 3 ሌሊት ቤተ መቅደስ ውስጥ ተሰውሮ ነበር እና ምን ሲያደርግ ተገኘ ትሉ እንደሆነ ከአይሁድ ከመምህራን እግር ስር ቁጭ ብሎ ሲማር። ለምን ይህን ያደረገ ይመስላችኋል? ቤተ መቅደስ የትምህርት ቦታ ስለሆነ። የምን ቦታ ስለሆነ? በቃ ሰው ቤተ መቅደስ ውስጥ ሊማር፣ ሰው ቤተ መቅደስ ውስጥ ሊጸልይ፣ ሰው ቤተ መቅደስ ውስጥ ከእግዚአብሔር ጋር ሊገናኝ ይመጣል እንጂ ሌላውን ነገር ሊያደርግ አይመጣም። እውነት ግን አሁን ቤተ ክርስቲያን ውስጥ የምንመጣው ሁላችን ለዚህ ዓላማ ነው የምንመጣው? አይደለም፣ አይደለም። ቤተ መቅደስ ውስጥ ያሉ ቤተ መቅደስ ውስጥ መፈጸም የተገባቸው በጣም ብዙ ነገሮች እኮ ነበሩ። ኧረ ተውት፣ ብዙ ይቅርና እኔም 3ቱን እንኳን በቅጡ መጨመርን መችስ አደረግናቸው? እግዚአብሔር እውነቴን እኮ ነው የምላችሁ። ይህን ቤተ መቅደስ ማስተካከል አለበት ስንል እኛ ራሱ እኮ ቤተ መቅደሱ እንዴት መጠቀም እንዳለብን እኮ መች በቅጡ አወቅንበት። እቺን ቤተ መቅደስ እና እቺን ቤተ ክርስቲያን እኮ በምልአቱ እንኳን አልተጠቀምናትም እኮ። ተውት፣ ኧረ ምልአቱንም አንደርስበትም፣ ሊሆንም አይችልም። በቅጡ እንኳን መች ተጠቀምናት? ስጋዊ ምኞቶቻችንን እግዚአብሔር እሺ ብሎ ስለሞላ እሱ ነው የቤተ መቅደሱ ዋነኛ ዓላማ የሚመስላችሁ? እግዚአብሔር እኮ የስጋ ጸሎቶቻችንን የሚሰማን የነፍሳችንንም እንደሚሰማን ተስፋ እንዲኖረን ለማድረግ ነው። እንዳልተወን ለማሳያ እኮ ነው። ግን ስንቶቻችንን የስጋ ጸሎታችን ተሰምቶ የነፍሳችንን ትዝ አይለንም፣ ቀጥ ብለን የምንሞተው? ቤተ መቅደሱን ያነጻው የምንባለው ከዚህ ነው። የማይጸልዩትን የማይማሩትን ቤቱን በቅጡ የማይጠብቁትን እንስሳቶቹን አንጻር አድርጎ አባረሩ። ምስጢሩ ግን ምን መሰላችሁ? ቤተ መቅደስ የሚነጻው ዙሪያው ላይ መኖር ከሌለባቸው ነገሮች ጭምር አይደለም። ይህንን ጥቅስ ብዙ ጊዜ ላይ ምዕመናን ብቻ ሳይሆን ካህናት አባቶቻችን ሊቃውንተ ቤተ ክርስቲያን ሲያስተምሩ እኛ ምዕመናን ምን ብለን የምንረዳው መሰላችሁ? ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አደረጋችሁት ወይም የንግድ ቦታ አደረጋችሁት ሲባል ይሄ ጥቅስ የተጠቀሰው ለካህናት ይመስላል። እውነት ነው ውሸት? ብዙ ሰው እንደዛ ነው የሚመስለው። የመጽሐፍ ቅዱስ ቃል ክርስቲያኖች እንደየአገባቡ ነው የሚተረጎሙ። እርግጥ ነው አዎ፣ ይህ ቃል የተነገረው ቤተ መቅደሱ ላይ ሲሸጡ ሲለውጡ አላግባብ ነገሮችን ሲያደርጉ ለነበሩ ነው። ግን እውነት እንነጋገር ከተባለ ቤተ መቅደስ የሚባለው ግን ይሄ ከጀርባችን የምትመለከቱት ስርዓት አምልኮ የምንፈጽምበት የክርስቶስ አካል የሆነችው ቅዱስ ሥጋው ክቡር ደሙ የሚሰጥባት ቦታ ብቻ አይደለችም። ለምን ትሉኝ እንደሆነ ራሱ ጌታችን ኢየሱስ ክርስቶስ ይህን በማን ስልጣን ታደርገዋለህ ሲሉት ይህን ቤተ መቅደስ አፍርሱት ከ3 ቀን በኋላ አነሳዋለሁ አላቸው። ይህ ቤተ መቅደስ ከ40 ዓመት በላይ ፈጅቷል፣ እንዴት በ3 ቀን አነሳዋለሁ ትላለህ ሲሉ ቅዱስ ዮሐንስ ወንጌላዊ ሲጽፍ እኛ ቅድም ስናነብ ምንድን ያለው? ይህን የተናገረው እስኪ በሉ መቅደስ ስለተባለ ስለ ሰውነቱ። ስለዚህ አንጽሖተ ቤተ መቅደስ ስለ ቤተ መቅደስ ንጽህና ብቻ አይደለም ማለት ነው ትምህርቱ። መቅደስ ስለተባለ ስለኛ ሰውነት ንጽህናም ጭምር። የኛ ሰውነት እውነት እንነጋገር ከተባለ በሬ የለው? በደንብ ነው ያለው፣ በደንብ ነው ያለው። ሊቃውንት በሬ ምንድን ነው ትሉኝ እንደሆነ ይላሉ፣ በሬ ማለት ተጠምዶ የሚታረስበት፣ በሬ ማለት ተጠምዶ መሬት እያለሰለሰ የሚሄድ እንስሳ ነው። በሬ ማለት ይህ ብቻ ግን አይደለም። በሬ ማለት ጽናትና ጥንካሬም ያለው። እንደነዚህ አይነቱን በሬዎቹን አባረረ ማለት ምን ማለት መሰላችሁ? ጥንካሬ አለን ብለው በራሳቸው
ጉልበት የሚተማመኑትን እንደነዚህ አይነቱን ከቤተ መቅደስ ከተባለ ከሰውነታቸው አንጹት ማለት ነው። ስንቶቻችን ጾሙን በራሳችን ትጋት ተማምነናል? እኔ የባለፈው ዓመት እስከ 12 ጾም ያለው ይሄን ዓመትም የሚከብደኝ አይመስለኝም እንላለን። እውነት እንነጋገር ከተባለ እስከ 12 ድረስ ያቆየን የኛ ረሃብን የመቻል አቅም ጽናት ነው ወይስ እግዚአብሔር ረድኤት? የእግዚአብሔር ረድኤት እኮ ነው። እውነት እኛ ግን አልመሰለንም። በቃ ካቻምናም ካረግነው ይሄን ዓመት ለምን ይከብደናል እንላለን። በሬ የተባለ በራስ የመተማመን ነገር በዚህ ጾም መውጣት አለበት ማለት ነው። እየሰማችሁ ነው አይደል? ሁለተኛው በግ ነው። እስኪ በግ በሉ። እኛ ሰውነት ውስጥ በግ የለም ትሉ እንደሆነ በደንብ በግ ብቻ ሳይሆን በጎች ነው ያሉት እኛ ጋር። በግስ የምን መገለጫ ነው? በግ ሞኝ ነው። በግ የዋህ ነው። እንዲሁ ዝም ብሎ የሚነዳ ነው። እኛ ዝም ብለን አልተነዳንም። ለሚመጣ ለሚያልፍ ለሚያገርመው በሙሉ እኮ እኛን ለመምራትና እኛን ለመውሰድ በጣም እኮ ቀላል ነው። በግ የሚሰደደው በግ ከመንጋው ተለይቶ የሚሄደው የተሻለ ሳር ፍለጋ ነው። እኛስ የተሻለ ሳር አሳይተውናል ብለን ያመናቸው ሰው በሉት ምን በሉት እግዚአብሔርን ትተን አልኮበለልም እንዴ? በግ ነው መራቅ ያለበት ከሰውነት። ቤተ መቅደስ የተባለ ሰውነታችን መንጻት ያለበት ከእንዲህ አይነት ከበግ ነው። እየሰማችሁ ነው? ርግብስ ምን ማለት ነው? ከበግና ቢያንስ ከበሬ እችኛዋ ትለያለች። ምን የምታረግ ናት? ትበራለች። እየሰማችሁ ነው? አዎ ርግብ ደግሞ ትበራለች። ርግብን ከሰውነታቸው አውጡ ደግሞ ማለት ምን ማለት ነው? መቼም ርግብ ማረፊያዋ አንድ ይሁን እንጂ ፈልፍያለሁ ብላ ጫጩት እያለሁ ብላ እዛ ያለችበት ቦታ ላይ የሚቀልበኝ ሰው ይመጣልኛል ብላ ተማምና ቁጭ ትላለች ወይስ ከአንድ ቦታ ወደ ሌላ ቦታ እየሄደች ትፈልጋለች? እየተዘዋወረች ትፈልጋለች። ርግብ የሚባለው ደግሞ የሐሳባችን መበታተን። በዚህ ጾም ውስጥ እንደኛ ሐሳብ የተበተነ የለም። በደንብ እንደ ርግብ እምነቱ አንዴ ከእግዚአብሔር አንዴ ከሰው አንዴ በራሱ ላይ አንዴ በቅዱሳን ላይ ታመነ የለም አለ። ቤተ መቅደሱን ክርስቶስ ያነጻበት ጅራፍስ ምን ይመስላችኋል? ጅራፍ መቼም ከተጎነጎነ በኋላ በእጃችሁ አድርጋችሁ አታጮሁት። እንጨት አለው አይደል? እንጨቱ መስቀል ነው። ጅራፉ የመንፈስ ቅዱስ ስልጣን ነው። እንዲህ አይነቱን ነገሮች ከሰውነታችሁ እንደ በሬ ጉልበት አለኝ ማለታችሁ፣ እንደ በግ ሞኝ ሆናችሁ ማንም የሚነዳችሁ መሆናችሁ፣ እንደ ርግቧ ሐሳባችሁ አንዴዚህ አንዴዛ የሚሆነው እናንተ በጉልበታችሁ አታወጡትም። አንዱ ክርስቶስ መጥቶ በመንፈስ ቅዱስ ጅራፍ በመስቀሉ ጠርቆ ወደ ኋላ ካላረቀላችሁ በቀር እያለ እኮ ነው። እውነት ነው። በዚህ ጾም እኛን የከበዱን ብዙ ነገሮች አሉ። ሰዓቱ አይደለም የከበደን፣ መቆየቱ አይደለም የከበደን፣ ሌሎች ነገሮቹም በጾም ውስጥ አርጓቸው የምንባሉ አይደለም። እውነት ጾሙ ውስጥ ማራቅ ያለብን ብዙ ነገሮች ግን ከብደው ነው። ያለ መንፈስ ቅዱስና ያለ ጌታችን የኢየሱስ ክርስቶስ መስቀል ሊርቁልን ያልቻሉ። አዎ አልቻሉልን። ሌላውስ ምን ማለት ነው? አንጽሖተ ቤተ መቅደስ ሶስተኛው ትርጉም የኦሪት ቤተ መቅደስ ነው ያለበት ቤተ መቅደስ ክርስቶስ በሬውን፣ በጉን፣ ርግቡን እያባረረ ሲወጣ መስዋዕተ ኦሪት አልፋለች። የሐዲስ ኪዳን መስዋዕት የኔ ሥጋና ደም ነው ከዚህ በኋላ እዚህ ቤተ መቅደስ በሚታነጸው ቦታ ላይ የሚፈሰው ብሎ ለመናገር ጅራፍ አንስቶ እንስሳቱን አባረረ። አዎ የሐዲስ ኪዳን አሁን የተሰበሰብንባት ቤተ መቅደስ ሰው ለስዕለቱ ስለተሰማለት ደስታውን ለእግዚአብሔር ለመግለጥ እንስሳት ይዞ ይመጣል እንጂ እነዛን እንስሳት ቤተ መቅደስ እንደ ኦሪቱ ይሰዋሉ? አይሰውም። ቤተ መቅደስ ውስጥ የሚፈሰው ደም የሚቆረሰው ሥጋ የማን ነው? የአምላካችን የኢየሱስ ክርስቶስ ነው፣ የሌላ አይደለም። ቤተ መቅደሱን አንስቶ ማንጻቱ ይሄ ነው። ሌላው ግን የኦሪቱ ቤተ መቅደስ ውስጥ እነዚህን እንስሳት ሲያባርር እንስሳቱን ብቻ አይደለም እንዲወጡ የፈለገው ይላል አንድ ሊቅ ደግሞ። በሬው አንደኛ ቆሮንቶስ ምዕራፍ 9 ላይ ባለው ምስጢር ያስተሳሰሩትና በሬዎቹ የሐዋርያት ምሳሌ ናቸው ይላል። የማን ምሳሌ? የሐዋርያት ምሳሌ ናቸው። ሐዋርያት ልክ እንደ በሬዎቹ የክርስቶስን መከራ መስቀል ቀንበር ከጀርባቸው ተሸክመው እያረሱ ንጹሕ ዘር ወንጌልን ይዘሩ ነበር። እኒህ ሐዋርያት በኦሪቱ ቤተ መቅደስ አልተፈለጉም ነበር። ስለዚህ የሚፈልጋችሁ የሐዲስ ኪዳኑ ቤተ መቅደስ አለና ውጡ ብሎ አስወጣቸው። እየሰማችሁ ጥሩ። በጎቹስ እነማን ናቸው? በጎቹ ደግሞ ጻድቃን ናቸው፣ ቅዱሳን ናቸው። በግ ጥቅሙ ምንድን ነው ብትሉ ሥጋው ይበላል፣ ቆዳው ደግሞ ምን ይደረጋል? ጻድቃንስ እንዲህ አይደሉም? ስለ ክርስቶስ ሲሉ ደማቸውን የሚያፈሱ ስለ ክርስቶስ ሲሉ ቆዳቸውን አሳልፈው የሚንሸረከኩ አልነበሩም ነበር? እንዲህ አይነቶቹ ናቸው። እናንተም ውጡ እያለ ስሙ በደንብ
ርግቦችስ እነማን ናቸው? የመንፈስ ቅዱስን ጸጋ የተላበሱ ጻድቃን፣ እነሱንም ውጡ አለ። ዓላማው ከኦሪቱ ቤተ መቅደስ ሽሹ ለማለት አይደለም፣ ይህን ጽድቅ ይዛችሁ ውጡ ለማለት ነው። ታዲያ እውነት ለመናገር እኛ ከጾሙ ውስጥ ገብተን ይዘን የምንወጣው ጽድቅ ይኖር ይሆን? ገና የተፈታ ቀን እኮ ነው የጾሙን በረከት ሁሉ የምናራግፈው። ስለዚህ እውነት መጾማችንን ማየት አለብን ማለት ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ይህን ከዚህ ውሰዱ አለ። ብዙ ከቤታችን ከተባለ ከመቅደስ ከሰውነታችን በዚህ ጾም መውጣት ያለበት ነገር አለ። ብዙ ነገር እነዚህን ነገሮች ነው። ይህን ከዚህ ውሰዱ፣ ቤቴ ሰርቼ የሰጠኋችሁ ባደራ እናንተ ተሸክማችሁት የምትዞሩት መቅደሱ ይሄ እናንተ ሰውነት የኔ የጸሎት ቤት ነው አለ ክርስቶስ። እኔም ማርፍበት ቦታ ነው። በሬውን አባሩት፣ ሁሉን ነገር አስወጡታል። እኛ ግን እውነት ለመነጋገር ከተባለ በዚህ ጾም በሬው በጉም የምንበላቸውን እንስሳቶች አፋችን ጾመው እንጂ እኮ ልባችን ተሸክሟቸው በደንብ አድርጎ ገና ጾም ውስጥ ሆኖ እኮ ስለ ፍስኩ የሚያስብም አይጠፋም እኮ በእርግጠኝነት ሲታረድ እያለ የሚያወራ ማለት ነው። ምንም ጥርጥር እኮ የለውም። ሁላችንም እንዲህ ስለሆነ ነው። የገባውን ጾም እስኪወጣ ያለን ችኮላ እኮ ምናለ ባልገባ ያሰኝ፣ ያለን ጉጉት ምናለ ባልመጣብን የሚያሰኝ። ለዛ ነው አፋችን እውነት የሚናገረውና ልባችን የሚናገረው ለየቅል። አባ ጴሜን የሚባል ጻድቅ እንዲላል፣ አቤቱ ጌታ ሆይ ምናሴ የሚለውን ልቤ እንዲለው አስለምዶኝ። እውነት በአፋችን ያመነውን እግዚአብሔር በልባችን ለማመን ይርዳል። ልባችን ሌላ ነው የሚል አፋችን ነው ጾምን አልጾምን እንዲያረግን የምንለው እንጂ ልባችን እንደው በተፈታ አቤት ስቃዩ አቤት ጭንቁ እያልን ነው። ቅዱስ አትናቴዎስ ደግሞ እንዲህ ብሎ ይናገራል፣ ሰውነታችሁ የተባለ የጸሎት ቤትን እግዚአብሔር ያርፍበት ዘንድ እባካችሁ ጠብቁት ይልና እንዲህ ይላል፣ አንድ አፍ ኖሮት በሉ እንጂ ሁለት ጽዋ መጠጣት የሚችል ከእናንተ መካከል ማን አለ? እውነት ነው እኮ። እስኪ ሞክሩት ቤታችሁ። ሁለት ብርጭቆ በአንድ አፍ መጠጣት ይቻላል? አይቻልም በፍጹም። ሊገባ ይችላል ውሃው፣ ከሚገባው ይልቅ ግን ምን የሚያደርገው ይበልጣል? የሚፈሰው። የሚገባውስ የተቀላቀለ ውሃ ነው። ቅዱስ አትናቴዎስ ሁለት ጽዋ የሚለው ስጋዊውንም ዓለማዊውንም ሕይወት ነው። አንድ ሰውነት ነው ያላችሁ፣ እንዲሁ አንዱን ጹሙ እንጂ በቃ ስጋዊው ነገር ይቅርባችሁና መንፈሳዊውን ጽዋ ጠጡ። ሁለቱንም ደባልቄ እጠጣለሁ ግን ካላችሁ ልክ እንደ ኦሪቱ ቤተ መቅደስ ወይንም ደግሞ ምኩራብ በሬው በጉም ርግቡም ሁሉም ነገር ይኑር፣ እኛም ደግሞ አብረን እንኑር እንደማለት ነው። የእኛ ሰውነት እንደዛ ያልጾመ ሰውነት ነው። ከምግብን የተከለከለው እንጂ ልባችን ሁለቱም ክፍት ነው። እንዲህ አይነቱን ነው። ይህን ከዚህ ውሰዱ፣ ቤቴ የጸሎት ቤት ይባላል እንጂ የነጋዴዎች ቦታ አይደለም ያሉ። በእኛ ሰውነት ስንቶች እኮ ሸቀጡበት፣ ስንቶች እኮ ተዳደሩበት። ሰው ሰውነቱን ሸጠ ሲባል ዝሙት መስራት ብቻ ይመስላችኋል? የእኛን ሰውነት ዋጋ ለሌለው ለማናገኝበት ነገር እኮ ስንት የሸጠ። እውነቴን እኮ ነው የምላችሁ። ሰይጣን ኃጢአት ስንሰራ እኮ የሚከፍለን ነገር የለም፣ ሊያውም እግዚአብሔር ሰርተን ለሚከፍለን ጽድቅ። ምን ተማምነን ነው ታዲያ ኃጢአት የምንሰራው? ሰይጣን ምን የሚከፍለን ነገር ኖሮ? ገሃነም፣ ሲኦል፣ መቃጠል፣ መብገን፣ መጥፋት፣ ከእግዚአብሔር መራቅ። ምንም ሳይከፍለን ሰይጣንን ለማስደሰት የምናደርገው ጥረት ብዙ ሊከፍለን የሚችለውን እግዚአብሔር ግን የረሳንበትን ድቀት። ስለዚህ እኛም ሰውነታችን የነጋዴ ቤት ሆኗል ማለት ነው። ጥቅሱ ለገንዘብ ብቻ ያለን የሚጠቀሰው ማለት ነው፣ ለእኛም ሰውነትም ጭምር። አስወግደን ለመኖር በንጽህና አምላካችን ይርዳን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በጎደለው በነጠበው በኔታ በክቡር በመጋቢ ሃይማኖት በሌሎችም ሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር። ከሁሉ አስቀድሞ መንፈሳዊ ማዕድ የመገበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።